አሰላሙ አለይኩም ወራህመቱላሂ ወበረከቱ። ውድና የተከበራችሁ የአብዱላ አዚዝ ዩቲዩብ ተከታታዮች በሙሉ በያላችሁበት ሰላማችሁ በዚህ ትርፍርፍ ይበልኝ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ዛሬ ይዤላችሁ የመጣሁት ወደ 20 ሰፈር ደሴ 20 ሰፈር የሚሄድ እቃ ነው። 33 ሺህ ብር ነው የፈጀው። እያንዳንዱ እቃ የዋጋ ዝርዝር እነግራችኋለሁ። ቪዲዮውን እስከ መጨረሻው ተከታተሉ። በዛው አጋጣሚ ትራስ ልብስ፣ አረቢያ መጅልስ፣ መጋረጆ፣ ፍርሃሽ በቃ የተለያዩ እቃዎች ማዘዝ ለምፈልጉ ሰዎች ዜድ ዘመናዊ ትራስ ልብስና አረቢያ መጅልስ በቲክቶክ አካውንት ታገኙኛላችሁ። እንዲሁም በቴሌግራም ቻናሌ ዜድ ዘመናዊ ትራስ ልብስና አረቢያ መጅልስ ታገኙኛላችሁ። በስልክ ቁጥር 0948916458 ብላችሁ በዋትስአፕ እና በኢሞ ማግኘት ትችላላችሁ። ደውሉ፣ ፈለጋችሁበት ቦታ አደርስላችኋለሁ። እንግዲህ ይሄ የምታዩት እስከ ሶፍራው እስከ ትራስ ልብሱ በጣም የሚያምር ነው። ኦሞ ከለር ነው፣ ደስ የሚል ነው። መጋረጃው ያው ቦታው ስለጠበበኝ ነው። የፍሬንች ዶር ነው መጋረጃው። እንግዲህ የተሰራው 6 በ5 ነው። መጋረጃው ይሄን ያክል ብር ነው ሲሏችሁ እናንተ እንዴት ይሄን ያክል ብር ሆነ እንዴት ትላላችሁ? አሰራሩ ይለያያል። አሰራሩ በሜትር ነው የሚሰራው። አሰፋፉ ከላይ የራሱ ጎማ ማጣበቂያ ያለው በዲዛይን ነው እንጂ የሚሰራው ዝም ብሎ ኖርማል መጋረጃ አይሰራም። ከገበያ የምገዙ መጋረጃና ከሱቅ የምገዙ መጋረጃና በእጅ የሚሰራ መጋረጃ ይለያያል። ይሄ መጋረጃው የሚሰራው 6 በ5 ማለት ከላይ ያለው 6 ሜትር ነው። ከታች ያለው 3 ሜትር ነው። 11 ሜትር ማለት ነው። ገበሩ ማለት ነው። የፍሬንች ዶር ነው። ፍሬንች ዶር በእርግጥ 5 በ4 ይበቃል። 5 በ4 ይበቃል። ግን እንዳያንስ የሚለውን ጥርጣሬ እንትን ሲል 6 በ5 ማለት ከላይ ያለው ጨርቅ በዛ ማለት አለበት፣ ከስር ያለው ጨርቅ አነስ ማለት አለበት። ምክንያቱም እንትር ስለሚል ማለት ነው። ሲሰቀል የሆነ ሰብሰብ ብሎ ዲዛይን ካልመጣ ውጥር ብሎ ካለም ለፍሬንች ዶርም ሆነ ለመስኮት አያምርም መጋረጃው ማለት ነው። ይሄ ስንት ነው የሚፈጀው? 11 ሺህ ብር ማለት ነው። 6 በ5 የራሱ የትራስ ልብሱ ጨርቅ ነው። ገበሩ ሌላ አይነት ነው፣ ማች የሚያደርገው ነው። 6 በ5 ማለት ነው። ይሄ 6 በ5 ማለት 11 ሜትር ማለት ነው። ከላይ ያለው 6 ሜትር ከስር ያለው እንደዛው ማለት ነው። ከዛ መደገፊያዎቹ 1500 ብር ናቸው። አሁን ላይ 1002 ነበሩ። አሁን ግን በጣም እየጨመረ ነው። ትራስ ልብስ የዚህ አይነት በዚህ አይነት ስፌት 500 ብር ነው። የፍራሽ ልብስ 1500 ነው። ሱፍራ 1200 ብር ነው። ቤቢ ትራሶቹ እስከ ልብሳቸው 400 ብር ናቸው ማለት ነው። ግን የትራስ ልብስ አሰፋፉ ይለያል። የ400 ብር ትራስ ልብስ አለ። ይሄ በ500 ብር ሂሳብ ነው። እንደ ስፉ እንደ ዲዛይኑ እንደ አበባው ይለያያል። ከ400 ብር ጀምሮ አለ። 380 ራሱ ሊኖር ይችላል። ኖርማል ደግሞ ገበያ ላይ የሚሸጡት እንደዚህ ተሰፍተው የሚሸጡት 200 ብር እንደዛ አሉ። ግን እንደ ስፉ እንደ እቃው እንደ ጥራቱ ሊለያይ ይችላል፣ እንደ አሰፋፉ ማለት ነው። የፍራሽ ልብሱ ደግሞ 5 ነው። ከጫፍና ጫፉ ጎማ ይሆናል። መሀል ላይ ማሰሪያ ይኖረዋል ማለት ነው። ሙሉ ለሙሉ ከኋላው ጨርቅ አይሆንም፣ አይሰራም። ያ ከሆነ ዳብል ይመጣል ማለት ነው። እንደዛ ሳይሆን ይሄ የሚሰፋው ከጫፍና ከጫፉ እንደ አረቢያ መጅልሶች ጥልቅ ይደረጋል። ከዛ በውስጡ ይታሰራል ማለት ነው። ይሄን ይመስላል። ያው እቃ እንዳስተዛዛዛችሁ እንደ ስፌቱ እንደ አሰራሩ እንደ ስራው ይለያያል። የዛሬው ዋጋ ለዛሬ ሳምንት ብትጠይቁኝ በዚህ ዋጋ ላይገኝ ይችላል፣ አይገኝም ማለት ነው። ሁለተኛ መጋረጆ ይሄ 11 ሺህ ብር ነው ብያችኋለሁ። የራሱ የጨርቁ አይነት ገበሩም የራሱ የትራሱ አይነት ጨርቅ ስለሆነ በጣም ይጨምራል። የመጋረጆ ጨርቆች አሉ። የነሱ አይነት ጨርቅ ከሆነ 9 ሺህ ብር ይፈጃል ማለት ነው። 9 ሺህ ብር ነው የሚፈጀው ማለት ነው። እና ይህን ይመስላል። እንደምታዩት ያው ጠባብ ስለሆነ ብዙም አይመችም ለቪዲዮ ቅረጻ። ይሄን ነው የሚመስለው እላችኋለሁ። ማዘዝ ለምትፈልጉ ሰዎች ፈልጋችሁ በቦታ እናደርሳለን። አረቢያ መጅልስ፣ የፈርኒቸር እቃዎች፣ የቤት እቃዎች፣ አስቤዛዎች፣ አልባሳት፣ ሁሉንም ነገር እዘዙኝ፣ የፈለጉበት ቦታ አደርሳለሁ። በዩቱብ ቻናሌ ስም ያው አብዱላ አዚዝ ዩቱብ ቻናል ነው። በቲክቶክ አካውንት ዜድ ዘመናዊ ትራስ ልብስና አረቢያ መጅልስ ነው። በቴሌግራም ቻናሌ እንደዛው ዜድ ዘመናዊ ነው። እንዲሁም በዋትስአፕ የሮመዳን አስቤዛ እናከፋፍላለን የሚል ቻናል አለኝ። በዛም ሰርች አድርጋችሁ ማግኘት ትችላላችሁ። አለዛ 0948 በድጋሚ ልድገምላችሁ 0948 91 64 58
በዚህ በዋትስአፕም ሆነ በማንኛውም ታገኙኛላችሁ። ወዘዙ ፈልጋችሁበት ቦታ እናደርሳለን። ዛሬው እንግዲህ ይህን ይመስላል። 33 ሺህ ብር ነው የፈጀው ጠቅላላ። 4 ፍራሽ ልብስ፣ 14 ትራስ ልብስ፣ 4 መደገፊያ እስከ ልብሱ፣ 4 ቤቢ ትራስ እስከ ልብሱ፣ ሱፍራ፣ መጋረጁ የፍሬንች ዶር ማለት ነው። መጋረጁ ነው በጣም ኦቨር የሄደው እና ዋጋ የበላው እንጂ ሌላው እንኳ ብዙም ያው እንትር ሲል 14ቱን በአምስት ስናባዛው 500 ብር የፍራሹ ልብስ 6000 ብር ነው ያው ሲባዛ ማለት ነው። ሱፍራ 1200 ብር ነው እና 33 ሺህ ብር ነው ጠቅላላ የፈጀው። የመጋረጁ ብረት አለ፣ ብረት ይለያያል፣ ቀጭን ወፍራም አለ። የፍሬንች ዶሩ ግን የዚህ የመጋረጁ ሜትር በ400 ብር ሂሳብ ነው የሚገዛው። 3 ሜትር ይፈጃል። 3 ሜትር ይሄ ገበሩ ነው፣ ገበሩ ነው ከውስጥ ያለው ገበሩ ነው። ለብቻ ነጥሌው ነው እንጂ እነዚህ መጋረጆች ደግሞ ኖርማል ስፌት ከሆኑ 3000 አካባቢ ይሄዳሉ። 3000 ናቸው፣ የመስኮት ናቸው። ያላችሁበት ሰላማችሁ ይብዛ።